በቀይ ባህር ውጥረት ተባብሷል። አሜሪካ ቻይና ሁቲዎችን የአሜሪካ መርከቦች ላይ ጥቃት እንዲሰነዝሩ እየረዳች ነው ስትል ከሰሰች። ይህ ቴዴል ኒውስ ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ላይክ፣ ሰብስክራይብ፣ ኮሜንትና ሼር አድርጉ። ቀይ ባህር እየተባባሰ የመጣው ውጥረት ማዕከል ሆኗል። የየመን ሁቲ አማጽያን በአሜሪካ የባህር ኃይል መርከቦች ላይ ጥቃታቸውን አጠናክረው በመቀጠላቸው ከአሜሪካ ጠንካራ ወታደራዊ ምላሽን አስከትሏል። በዚህ መሃል የአሜሪካ ባለስልጣናት አንዲት የቻይና የሳተላይት ኩባንያ ለሁቲዎች ወሳኝ ድጋፍ እየሰጠች ነው ሲሉ መክሰሳቸውና በዋና ዋና የዓለም ሀያላን መካከል ሊኖር ስለሚችል የውጊያዬን ተዋጉልኝ፣ የከክልኝ ልከክልህ የተተኪ የወኪል ጦርነት ፕሮክሲ ኮንፍሊክት ስጋትን አሳድሯል። ሁቲዎች በአሜሪካ የጦር መርከቦች ላይ የሰነዘሩ ጥቃት። በቅርብ ሳምንታት ሁቲዎች በቀይ ባህር ውስጥ የሚገኙትን የአሜሪካ የጦር መርከቦች ዩኤስኤስ ሃሬስ ቱርማን የተባለችውን አውሮፕላን ተሸካሚ መርከብን ጨምሮ ኢላማ ላደረጉ በርካታ ጥቃቶች ኃላፊነትን ወስደዋል። የአሜሪካ ጦር እነዚህ ጥቃቶች በመርከቦቹ ላይ ጉዳት እንዳላደረሱ ቢገልጽም የጥቃቶቹ ተደጋጋሚነትና ድፍረት በቀጠናው ውጥረትን አባብሷል። የአሜሪካ ወታደራዊ ምላሽ። ለዚህ ምላሽ አሜሪካ በየመን በሁቲዎች ይዞታ ላይ ተከታታይ የአየር ጥቃቶችን ሰንዝራለች። እጅግ ጉልህ ከሆኑት ጥቂቶቹ አንዱ ለሁቲዎች ወሳኝ የመሰረተ ልማት በሆነው በራሲሳ የነዳጅ ወደብ ላይ ያነጣጠረ ሲሆን እንደ ሁቲ ምንጮች ገለጻ ቢያንስ 74 ሞትና ከ170 በላይ ጉዳት አስከትሏል። የአሜሪካ መከላከያ ሚኒስትር ዩኤስ ዲፓርትመንት ኦፍ ዲፌንስ ጥቃቶቹ ሁቲዎች በባህር ላይ በሚጓዙ መርከቦች ላይ ተጨማሪ ጥቃቶችን የማድረስ አቅማቸውን ለማዳከም ያለሙ መሆናቸውን ገልጿል። የቻይና የተሳትፎ ውንጀላ። ሁኔታው ውስብስብ መልክ የያዘው የአሜሪካ ባለስልጣናት ቻንግዋንግ ሳተላይት ቴክኖሎጂ ኩባንያ ሊሚትድ የተባለችው የቻይና የሳተላይት ድርጅት ሁቲዎች የአሜሪካንና የአጋሮቿን መርከቦች ኢላማ እንዲያደርጉ ለመርዳት የሳተላይት ምስል እያቀበለች ነው ሲሉ ይከሳሉ። የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ እነዚህን ውንጀላዎች ያረጋገጡ ሲሆን የኩባንያው ድርጊቶች በአሜሪካ ጥቅሞች ላይ የሚሰነዘሩትን በኢራን የሚደገፉ የሁቲ አሸባሪዎች ጥቃቶችን በቀጥታ ይደግፋሉ ብለዋል። ቻይና እነዚህን ክሶች ውድቅ እያደረገች ሲሆን ከግጭቱ ውስጥ ገለልተኛ አቋም እንደምትይዝም ገልጻለች። ዓለም አቀፍ አንድምታዎች። የቻይና አካል የሁቲዎችን ዘመቻ በመደገፍ መሳተፉ የቀይ ባህር ግጭት ዋና ዋና የዓለም ሀያላንን የሚያካትት ሰፋ ያለ የተተኪ ጦርነት ሊኖር ይችላል የሚል ስጋትን አስከትሏል። ተንታኞች እንዲህ ያሉ ክንውኖች ቀጠናውን የበለጠ ሊያተራምሱና በዚህ ወሳኝ መተላለፊያ የባህር ጉዞን ደህንነት ለማረጋገጥ የሚደረጉ ዓለም አቀፍ ጥረቶችን ሊያወሳስቡ እንደሚችሉ ያስጠነቅቃሉ። ሁኔታው በየሰዓቱ እየተለዋወጠ ባለበት በአሁኑ ወቅት ዓለም አቀፍ ማህበረሰቡ የእነዚህ መባባሶች በዓለም ንግድና በቀጠናው መረጋጋት ላይ ስለሚኖራቸው አንድምታም በስጋት ሁኔታውን በቅርበት እየተከታተለ ይገኛል። ለሰዓቱ ያዝነው መረጃችን ይህንን ይመስል ነበር። በቀጣይ በሌላ ትኩስና ዕለታዊ መረጃዎች ተመልሰን እስክንገናኝ ቸር ያቆየን፣ ቸር ወሬም ያሰማን። መልካም ጊዜ።